ውድ ተመልካቾቼ እንደምናችሁ እንደምናላችሁ እኔ ሰላም ነኝ እግዚአብሔር ይመስገን ክብሩ ይስፋ። ዛሬ የማሳያችሁ ስልካችሁ ተጠልፏል ወይስ አልተጠለፈም የሚለውን እንዴት እንደምታውቁ ነው። እንዴት እንደምታውቁ አሳያችኋለሁ። በደንብ ተከታተሉ። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በማድረግ ተባበሩኝ። ደስ ያላላችሁ ደግሞ ዲስላይክ በማድረግ ኮሜንታችሁ በጣም ስለሚጠቅመኝ ኮሜንት ብትሰጡኝ በጣም ደስ ይለኛል። ሰብስክራይባችሁን በጣም ስለሚጠቅመኝ ሰብስክራይብ አድርጉ። አሁን ቀጥታ እንዴት ማወቅ እንዳለብን አሳያችኋለሁኝ። ወደ መደወያዋ አይከን እንገባለን። ከዛ በመቀጠል መሰላል 2 1 መሰላል አይደለም ይቅርታ ኮከብ መሰላል 2 1 መሰላል በመጫን እንደውላለን። ከዛ በሚቀጥለው ሜሴጅ ይመጣልናል። ሜሴጁን እናነባለን። ኮል ፎርዋርዲንግ ይላል። ኖት ፎርዋርዲንግ፣ ፋክስ ኖት ፎርዋርዲንግ፣ ኤስኤምኤስ ኖት ፎርዋርዲንግ። ስለዚህ ስልካችንም ፋክሳችንም ኤስኤምኤሳችንም ፎርዋርድ አልተደረገም ወይም አልተጠለፈም ማለት ነው። ቢጠለፍስ ፎርዋርድ ቢሆንስ እንዴት ነው የምናውቀው? ማን ነው የጠለፈው? እንዴት ተጠለፈ? እንዴትስ ማጥፋት እንችላለን የሚለውን በሚቀጥለው ቪዲዮ ያሳያችኋለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ስለተመለከታችሁኝ እጅግ በጣም አመሰግናለሁ። መልካም ጊዜ። ቻው ቻው፣ ባይ ባይ። ቴንኪው በጣም